ታሪኩ የሚጀምረው ሂዮንጁን ከአባቱ ጋር ወደ አዲስ ቤት ሲዘዋወር ነው። አባቱ ስራውን ጥሎ በሌላ አዲስ ስራ ለመሰማራት በመወሰኑ ተገዷል። በዚህ ምክንያት እናቱ ታናሽ እህቱ በህመም ምክንያት ከአያታቸው ጋር ቀሩ። እንዲሁም ሂዮንጁን እና አባቱ ብቻቸውን አዲስ ህይወት ለመጀመር ተገደዱ። በማግስቱ በመንገደኛ ላይ እየተጓዙ ሳሉ ብዙ መጽሐፍት የተሸከመ ኡስታዝ የሚመስል ሰው ያገኙታል። በዚያን ጊዜ ይህ ሰው በኋላ በህይወታቸው ውስጥ ትልቅ ሚና እንደሚጫወት አልገመቱም። በማግስቱ ሂዮንጁን አዲስ ትምህርት ቤት ይጀምራል። አዲሱ ተማሪ ስለሆነ ሁሉም ትኩረታቸውን እሱ ላይ አድርገዋል። በዚህ ትምህርት ዙስ እና ስቶርስ ተብሎ የሚጠሩ ሁለት ኃያል የተማሪ ስብስብ እንዳለ ይሰማል። ነገር ግን ሂዮንጁን ለእነዚህ ነገሮች ብዙም ትኩረት አልሰጠም። ከዚህ በኋላ የክፍላቸው መምህር ሚስተር ጂሃ ይገባል። መጀመሪያ ሲታይ ቀልደኛ ሰው ቢመስልም በእውነቱ በጣም የዋህና ብቃት ያለው መምህር ነበር። በእረፍት ሰዓት አንድ ግራ የተጋባ ተማሪ ወደ ሂዮንጁን ጋር መጥቶ ጓደኛ መሆን እንደሚፈልግ ይነግረዋል። ሂዮንጁን በጣም ይገረማል፣ ምክንያቱም ይህ ተማሪ በትምህርት ቤት ውስጥ ካሉ ጠንካራ ተማሪዎች አንዱ ነው። ከዚያም ቀደም ብሎ በመንገድ ላይ ያየው መጽሐፍት የተሸከመ ሰው እሱ ሂዮንግሱ መሆኑን ያውቃል። በኋላ ጂሞን ከተባለ ሌላ ጠንካራ ተማሪ ጋር ይታወቃል። እሱም የሂዮንግሱ የቅርብ ጓደኛ ነበር። ሁለቱም ክፍል ስላልነበራቸው ከሂዮንጁን ጋር ለሰዓታት ያወሩ ነበር። አንድ ቀን ሶስቱ አብረው እየተጫወቱ ሳሉ አንድ ክፍል ተማሪ ከክፍል ሆኖ በጂዎን ላይ ምራቁን ይተፋል። ጂዎን በጣም ተናዶ ይጮሃል እና ያ ተማሪ ወደ ክፍላቸው መጥቶ ጦርነት ይጀምራል። ነገር ግን የክፍሉ መምህር በሰዓቱ ደርሶ ግጭቱን ያቆመዋል። ከዚያ በኋላ ሂዮንጁን፣ ሂዮንግሱ እና ጂዎን በጣም የቅርብ ጓደኛሞች ይሆናሉ። እናም ድሪም ጋንግ የተባለ የጓደኞች ስብስብ ይመሰርታሉ። በዚያን ጊዜ ዙስ ጋንስ ለአዲስ ተማሪዎች የውጊያ ውድድር እያዘጋጀ መሆኑን ይሰማሉ። አሸናፊውም የሱስ ጋንስ አባል ይሆናል። ሂዮንጁን እና ጓደኞቹ ይህን ለማየት ወደ ውድድሩ ይሄዳሉ። ከውድድሩ በኋላ ሂዮንጁን ራሱን ለመከላከል ማርሻል አርት እንዲያስተምረው ጂንዎንን ይጠይቀዋል። እሱም በደስታ ይስማማል። ሂዮንግሱ ዳግመኛ ላለመጣላት ለአንድ ሰው ቃል ስለገባ ትንኮሳዎችን ሁሉ በትዕግስት ያልፋል። ነገር ግን በአንድ ቀን ጂንዎን ከማታው ተማሪ ጋር በክፍል በር መውጫ ሰዓት ላይ ይጣላል። ሂዮንግሱ ሊገላግላቸው ቢሞክርም ነገር ግን ተባብሶ በመጨረሻ እሱና ሂዮንጁን ራሳቸውን ወደ ጦርነቱ ውስጥ ይገባሉ። በማግስቱ መምህሩ ጂሃ ተሳታፊዎችን በሙሉ ክፍል ፊት ለቅጣት ሲጠራቸው ማንም ነገር ያልጠበቀው ይፈጠራል። ሂዮንግሱ የጓደኞቹ ቅጣት በሙሉ በእርሱ ላይ እንዲያርፍ ወሰነ። በዚያም ምክንያት እግሮቹ በዱላ እስኪያብጡ ድረስ ተቀጣ። ለዚህ ውለታው ሂዮንጂ ለምግብ ቢጋብዝም ጂንዎን ግን አብሯቸው ሳይበላ ጥሏቸው ወጣ። ከዚያ በኋላ ነው ሂዮንጁን አንድ ልብ የሚነካ ሚስጥር ያወቀው። ጂንዎን ከትምህርት በኋላ የሚሰራው ለፍቅረኛው የሕክምና ኦፕሬሽን ገንዘብ ለመቆጠብ ነበር። ለሚወዳቸው ሰዎች የሚከፍለው መስዋዕት ያስገረመው ቢሆንም በሚያሳዝን ሁኔታ ጂንዎን ከትምህርት ቤት ይባረራል። ጓደኛውን በማጣቱ ያዘነው ጂንዎን ከትምህርት ቤት በኋላ ወደ ሂዮንግሱ ቤት ያመራል። እዚያም ሂዮንግሱ የሚወደውን የተቀቀለ እንቁላል ሰርቶለት እየተቀላለዱ ይበልጥ የጠበቀ ጓደኛሞች ሆኑ። በማግስቱ በትምህርት ቤት ውስጥ የሪያን ጋንግ እና የማታው ተማሪዎች ጠብ መነጋገሪያ ሆኗል። ሂዮንግሱ ክፍል ውስጥ እያረፈ እያለ ጂዩን የተባለችው ልጅ ባለ መላጣው ኪም ከሪዮን ጋንግ አባል ጋር እያጣላችሁ እንደሆነ ይረዳል። ሂዮንግሱ ላለመጣላት ቢምልም የቡድኑ አባል በመሸነፉ የጠላቶቻቸው ጋንግ በአንድ ነጥብ መሪነቱን ወሰደ። በኋላ ላይ ሂዮንጁን ሂዮንግሱ ጠብ ያቆመው ፍቅረኛው ጂዮንግ ሂዩን ላለማስቀየም እንደሆነ ይረዳል። ጂዮንግ ሂዩን ከተባለች ጓደኛዋ ጋር ታስተዋውቀዋለች። ሂዮንጁ ገና ሲያት በመጀመሪያ እይታ በፍቅር ወደቀ። በግዴታቸው ላይ ሂዮንግሱ እንዴት ፍቅረኛው ጋር እንደተገናኘ ሲጠይቀው ሂዮንግሱ በሳቅ እየተመለሰ አጋጣሚ ሆኖ ገላይን ስታጠብ አይታኝ ቆንጆ ነህ ብላኝ ነው ይለዋል። እንዲሁም ጂምን እንደወደደችው ነግሮት ፈጥኖ እርምጃ እንዲወስድ ይመክረዋል። በማግስቱ ሂዮንጁን በደስታ ጂምን ለቀጠሮ ጠርቷት ጥሩ ጊዜ ያሳልፋሉ። ነገር ግን ወደ ቤት እየተመለሱ ሳሉ
በኦትካ እና በጓደኞቹ ይቆማሉ። ኦትካ ስለ ዩክናም የተባለ ሰው ማንሳት ሲጀምር ድባቡ ይለወጣል። በዚህም ምክንያት ሂዮንጁን ጂምን የዋሸችው መስሎት ግንኙነታቸው መሻከር ይጀምራል። በዚያ ምሽት ግራ የተጋባው ሂዮንጁን የዮንግሱ ለመሆን ይህ ዩክናም የተባለ ሰው ማን ነው ሲል ይጠይቀዋል። በዚህ ምክንያት ጂምን በጓደኞቹ ዘንድ ጥፋተኛ ተደርጋ ስለተቆጠረች ለተወሰነ ጊዜ ከባድ ቀናትን አሳልፋለች። ስለ ሂዮንጁን ማውራት ሲነሳ ስሜታዊ የሚሆነው ለዚህ ነበር። በማግስቱ ጠዋት ዮንግሱ ሂዮንጁንን ለስፖርት በማለት በማለዳ ይቀሰቅሰዋል። ነገር ግን የወሰደው ወደ ጂም እናት መቃብር ነበር። እዚያም በአጋጣሚ ጂምን እና ጂዮንግ ሂዩን ይገኛሉ። ጂምን የእናቷ የልደት ቀን ስለነበር ሂዮንጁንን አብሯቸው እንዲዘክር ትጋብዘዋለች። በዚህም አጋጣሚም በመካከላቸው የነበረ ቅሬታ ተወግዶ ግንኙነታቸው እንደገና ይስተካከላል። አንድ ቀን ክፍል ውስጥ አንድ አይናፋር ተማሪ ወደ ሂዮንጁን መጥቶ ሁለት ጉልበተኞች እየበደሉት እንደሆነ ይነግረዋል። ሂዮንጁን ወዲያውኑ ተነስቶ ከዮንግሱ በታገዘው ጥቂት እርዳታ ተማሪውን ከጉልበተኞች ይታደጋል። ከዚህ በኋላ ሂዮንጁን ትልቅ ወኔ ስለተሰማው በትምህርት ቤት ውስጥ መሰል ችግሮችን የሚፈታ የተማሪ አጋዥ አገልግሎት ለመጀመር ይወስናል። ነገር ግን ብዙም ሳይቆይ ሂዮንጁን ጀግና ለመሆን እየሞከረ እንደሆነ የሰሙት የጃንዩን ጋንግስተሮች መንገድ ላይ ያገኙታል። እንደ እድል ሆኖ ጃንዩን ዝም ብሎ ቢለቃቸውም ዮንግሱ ግን ያፌዝበታል። ሂዮንጁን በጓደኛው መሳለቁ በጣም ቢያናድደውም የዮንግሱ ጓደኛ ግን በግድ ይይዘዋል። በኋላ ላይ ሂዮንጁን ስለ ሁኔታው ለዮንግሱ ቢነግረውም ዮንግሱ ከጃንዩ ጋር ጥል ውስጥ እንዳይገቡና ከመስመር እንዳያልፍ ያስጠነቅቀዋል። ሂዮንጁ ግን ጓደኛውን ለመከላከል ያደረገው ትክክል እንደሆነ ስለተሰማው በመካከላቸው ትንሽ አለመግባባት ይፈጠራል። በማግስቱ ሂዮንጁን አንድ መጥፎ ዜና ይሰማል። አባቱ በስራ ቦታ ላይ ጉዳት ደርሶበት ሆስፒታል እንደገባ ይነግረዋል። ሳይዘገይ ወደ ሆስፒታል ይሮጣል። ከዚያም የአባቱን ተክቶ ፍራፍሬ በመሸከም መስራት ስለነበረበት ለተወሰነ ጊዜ ትምህርት ያቆማል። ስራውም እጅግ አድካሚ ነበር። ቤተሰቡን ለማስተዳደር ምን ያህል አባቱ ይደክም እንደነበር አሁን በደንብ ተረዳው። ነገር ግን ደክሞትና ተስፋ ቆርጦ በነበረበት ሰዓት አንድ ደስ የሚል ነገር ተፈጠረ። ዮንግሱ የሪንጋንግ አባላት ከትምህርት ቤት በኋላ ሊጠይቁት መጡ። በዚያም ቅስፈት ሂዮንጁና ዮንግሱ ተታረቁ። አብረው ጥሩ ጊዜ አሳለፉ። አልፎም ተርፎም በየቀኑ ከትምህርት ቤት በኋላ እየመጡ ፍራፍሬ በመሸከም ያግዙት ነበር። በእርግጥ በእውነተኛ ጓደኛሞች በገንዘብ አይገዙ። አንድ ቀን እየተጫወቱ ሳሉ ሂዮንጁን በአጋጣሚ የያዘውን መጠጥ ባለመላጣው ኪም ላይ ያፈስበታል። በዚህ የተናደደው ባለመላጣው ኪም ወዲያውኑ ጦርነት ይከፍታል። ነገር ግን ጨዋታው በቅንነት አልነበረም። የጃንዩን ጋንግ ለእርዳታ ይጠራል። በዚህ ምክንያት ዮንግሱ ጣልቃ በመግባት የጃንዩን የፊት ለፊት ፍልሚያ ግብዣ ለመቀበል ይገደዳል። ጃንዩን ከ3 ዓመት በፊት ጀምሮ በዮንግሱ እና በቡድኑ ላይ የቆየው በቀል ነበረው። ዮንግሱም የፍልሚያውን ቦታና ሰዓት በመወሰን ተስማማ። በኋላም ክፍል ውስጥ የዞጉስ ጋንግ እና የስቶክ ጋንግ ዮንግሱ እና የሪዮን ጋንግ ለማጥፋት በአንድ ላይ መተባበራቸውን ዮንግሱ ይሰማል። ዮንግሱ ፍጹም አልፈራም። ይልቁኑ ፍልሚያውን ለመቀላቀል የድሮ ጓደኞቹን በሙሉ በስልክ ጠራቸው። ሁሉም በአንድ ላይ ሲሰበሰቡ የሱዝ እና የስቶርም ጥምረት ፊት ለፊት ተጋፈጧቸው። በዚህም በትምህርት ቤት ታላቅ የጋንግስተሮች ጦርነት ተቀጣጠለ። ከባድ ፍልሚያ ከተደረገ በኋላ ዮንግሱ እና የሪዮን ጋንግ አባላት ድል ተቀዳጁ። ድላቸውን አብረው በመመገብ አከበሩ። በዚህ ስኬታቸው ምክንያት ጂንውን እና ጋንጉ ዳግመኛ ሊያስቸግሯቸው እንደማይችሉ ስላወቁ በሁሉም በደስታ ተሞሉ። በማግስቱ ሂዮንጁን እንደተለመደው ከጓደኞቹ ጋር ዘና ብሎ እየተመገበ እያለ አንደኛው ጓደኛው ዮንግሱ ትምህርት ለወደፊት ህይወቱ አስፈላጊ እንደሆነ ስላላመነ ወደ ኮሌጅ መግባት እንደሚፈልግ ይነግረዋል። ሂዮንጁንም ዮንግሱ ይህንን አስቀድሞ ነግሮት እንደነበር ወዲያውኑ ትዝ አለው። ዮንግሱ በትምህርት ቤት ውስጥ ለምን አስፈላጊ ጥል ውስጥ መግባት እንዳልፈለገና ትኩረቱን በሙሉ ወደፊት ህይወቱ ላይ እንዳደረገ አሁን በደንብ ገባው። እንዲሁም ከታላቁ ፍልሚያ በኋላ ጂሁን ትምህርት ቤቱን ለቆ ወደ ሌላ ቦታ እንደተቀየረ ሂዮንጁን ይሰማል። ነገር ግን በድንገት ቢዮንግ ሂዩን
አንድ እጅግ የሚሰቀጥጥ ዜና ይዞ መጣ። ዮንግሱ በማንነቱ ባልታወቀ ሰው ጥቃት ደርሶበት ኮማ ውስጥ ገብቷል። ሳይዘገዩ ስለ ዮንግሱ ሁኔታ ለማወቅ ወደ ሆስፒታል ይሮጣሉ። ዮንጁና ጓደኞቹ ለፖሊስ ሪፖርት በማድረግ ጥቃቱን ያደረሰውን ሰው እንዲፈልጉ ቢጠይቁም ፖሊሶቹ ግን ጉዳዩን በቁም ነገር ሳይመለከቱት ፍለጋውን ለመጀመር ፈቃደኛ አልሆኑም። በነገሩ የተናደደ ዮንጁና ጓደኞቹ ጥቃት አድራሹን በራሳቸው መንገድ ለመፈለግ ወሰኑ። በዚህ መሃል የዮንግ ዩጁን አባት በአደጋው ቢያገግምም አሁን ደግሞ የዮንግሱ አደጋ ላይ በመውደቁ ዮንጁን አሁንም በሐዘን ተሰብሯል። በጓደኛው ሁኔታ ከማዘኑ የተነሳ የምግብ ፍላጎቱ እንኳን ዘግቶት ነበር። በማግስቱ በትምህርት ቤት በኋላ ዮንጁን ጥቃቱን ያደረሰው እሱ ይመስለው ስለነበር ባለመላጣው ኪምና ጋንጉን ፍለጋ ሄዱ። ለአንድ ፍልሚያ ይጋብዘዋል። ባለመላጣው ኪም የዮንጁን ቁጣ ሲያይ ነገሩን እሱ ስላላደረገው በጣም ፈራ። ዮንጁ ግን ለማዳመጥ በጣም ተናዶ ነበር። ጂሚን ዮንጁ አደጋ ላይ መሆኑን አይታ ልታስቆመው ትሞክራለች። እናቷም ወይም የቀድሞ ፍቅረኛዋ ሂዩክናም እንዳጣችው ሁሉ አሁንም የምትወደውን ሰው ማጣት ስላልፈለገች በጣም ተጨንቃለች። ዮንጁ ግን አልሰማትም። የራሱን ህይወት አደጋ ላይ ጥሎም ቢሆን ዮንግሱ አጥቂ የመፈለግ ቁርጠኝነት ነበረው። እንዲያውኑም ልታስቆመው ከሞከረች ግንኙነታቸው ሊቋረጥ እንደሚችል ይነግራታል። በዚህም ቅስፈት ጂሚን የምትናገረው ጠፍቷት አቅመቢስ ሆና ዝም አለች። ወዲያውኑ ታላቅ ፊልማ ተጀመረ። ዮንጁን በርትቶ ተዋግቶ አሸነፈ። ነገር ግን ጂዩንጋንግ በመጥራት ተንኮል ሰራ። ዮንጁን በቁጥር ቢያንሱም ተስፋ ሳይቆርጡ የጂውን ተንኮል ለመበቀል ጓደኞቹን ጠራ። ጂውን ዮንግሱ ከኮማ መነሳቱን ሲሰማ ደነገጠ። አልፎ ተርፎም ባለመላጣው ኪምና ጂውን ራሱ ዮንግሱን ለመደገፍ ወሰኑ። ጂውን በቁጥር መብለጡን ሲረዳ ነገሩ ይበልጥ ፍትሃዊ እንዲሆን ዮንጁንን ለአንድ ፊልም ጋበዘው። ያለምንም ማመንታት ዳውሎ አሸነፈ። ዮንጁን ከቀድሞ ፊልም ቢደክምም ጂውን አሸልፎ መጣ። በዚህ ድል ምክንያት የሪዮንጋንግ ይበልጥ እየተግባባና ታዋቂ የሆነ መጣ። አሁን ጠንካራ ቢሆኑም ተጨማሪ ችግር መፍጠር አልፈለጉም። ጋንጉን የመሰረቱት ትክክለኛው ምክንያት ብዙ ጓደኞችን ለማፍራት ነበር። ምክንያቱም ለነሱ ከሁሉም በላይ የሚበልጠው እውነተኛ ጓደኛ ነውና። ፊልሙ እዚህ ጋር ያበቃል። ይህን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ እንመጣለን። ይመቻችሁ።